በሰላሙ ጊዜ ያልብህ በሰላሙ ጊዜ ብዙ ያልብህ። ራሳችን ላይ በጣም ከሰራን ቀላሉን ህይወት እንኖራለን። መርከበኞች እንደሚሉት በሰላሙ ጊዜ ብዙ ካላበህ በጦርነት ጊዜ ጥቂት ይደማሃል። በሰላሙ ጊዜ ብዙ ካላበህ በጦርነት ጊዜ ጥቂት ይደማሃል። በልምምድ ጊዜ ከፍ አድርገን ብንሰራ ብንለማመድ እውነተኛውን ጨዋታ ስናደርግ ይቀለናል። የህይወት ዓላማችን ምንድነው? ታዲያ ለማሳካት በብዙ መለማመድ ያስፈልገናል። ከዚያም በምንተገብርበት ጊዜ ይቀለናል። ብዙ መስራት በኋላ ቀላል ያደርገዋል። የሆነ ነገር ስንፈራ ከሱ የሚበልጠውን በማድረግ ማቅለል እንችላለን። እውነተኛውን ፍልሚያ በቀላሉ ለመፈጸም ከዚያ በፊት በከባዱ መለማመድ ነው። እውቁ ቦክሰኛ መሐመድ አሊ የሚያደርገው ይህን ነበር። በየትኛውም የህይወት ክፍል ይህን መርህ ብንከተል እናተርፋለን። ከሚገጥመን ክርክር በላይ ለክርክር ራሳችንን ማዘጋጀት፣ ከሚገጥመን ፈተና በላይ የሆነ ፈተና በመስራት የሚገጥመንን ፈተና ቀላል ማድረግ እንችላለን። አልፎ መሄድ ቀላል ማድረጊያ ስልት ነው። የበለጠ የተዘጋጀ የተለማመደ ያሸንፋል። ፕሬዘንቴሽን የምናቀርብ ቢሆን እናም የምንፈራው ሰው ቢኖር ብዙ የምንፈራቸው ሰዎች በማሰብ በቃላችን ለመያዝ በማሰላሰል ማቅለል እንችላለን። ሪኸርስ ማድረግ ማቅለያ መንገድ ነው። የሚከብድ ስራ አለባችሁ? ከዚያ የሚከብደውን ስሩ። ከዚያ የእናንተ ስራ ይቀላል። እውነተኛውን ፈታኝ ነገር ከሱ በበለጠ ፈታኝ ነገር በመለማመድ አቅልሉት፣ ይቀላል። ይህንን ነው የምላችሁ። መልካም የልምምድ ጊዜ፣ ከፍ አድርጎ የመለማመጃ ጊዜ ይሆንላችሁ። አትሌቶቻችን ተራራ ይወጣሉ፣ ይወርዳሉ። ለአንድ ውድድር ብዙ ይለፋሉ። አንድ ውድድር ለማድረግ ብዙ ይተጋሉ፣ ብዙ ይለማመዳሉ። ፈተናው እውነተኛው ሜዳ ላይ ሽልማቱ የሚያስገኘው ውድድር ላይ ሲኮን ቀላል ይሆናል። በትልቁ የተለማመደ በእውነተኛው መድረክ በትክክለኛው መድረክ ላይ ፊት ለፊት በሚዳኝበት ጊዜ አሸናፊ ይሆናል። እናንተም መልካም ከፍ አድርጎ የመለማመድ ጊዜ ይሆንላችሁ። መልካም የስኬት ጊዜ ይሆንላችሁ። ቸር